የሰው ልጅ አእምሮ በኮምፒውተር መሪነት ሊንቀሳቀስ ነው። ቢሊዮነሩ ኢሎን መስክ በአሁኑ ሰዓት በዓለም ላይ ትልቅ መነጋገሪያና ክርክር የፈጠረውን የአንጎል ቺፕ በተሳካ ሁኔታ በሰው ላይ መሞከሩን ይፋ አድርጓል። ይህ ፈጠራ ሽባ ሆነው ለዓመታት በአልጋ ላይ የነበሩ ሰዎችን በተአምራዊ ሁኔታ እየመለሰ ይገኛል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች፣ ዛሬ እንግዲህ ኒውራሊንክ ስለተባለው ቺፕ የወጣ አዲስ መረጃን ይዤላችሁ ቀርቤያለሁ። ይህ ቴክኖሎጂ ለሰው ልጅ ስጋት ነው ወይስ አጋዥ? እስከ መጨረሻው ድረስ እንድትከታተሉኝ እየጋበዝኩኝ ወደዚህ አስደናቂ ታሪክ ከማለፋችን በፊት እንደዚህ አይነት አስገራሚና ወቅታዊ ዜናዎች እንዲደርሳችሁ አሁኑ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዜናችን ስናልፍ ኒውራሊንክ የተባለው ይህ ጥቃቅን ቺፕ በቀጥታ በሰዎች አእምሮ ውስጥ በመቀበር የሰውን ሐሳብ ወደ ዲጂታል መረጃ የመቀየር አቅም አለው የተባለ ሲሆን የመጀመሪያው ፈቃደኛ ታካሚ ይህ ቺፕ በአንጎል ውስጥ ከተገጠመለት በኋላ ያለምንም የሰውነት ንክኪ በሐሳቡ ብቻ የኮምፒውተር ማውዝን ማንቀሳቀስና ጨዋታዎችን መጫወት ችሏል። የቴክኖሎጂው ባለቤቶች ይህ ፈጠራ የአካል ጉዳተኞችን ለመርዳት ታስቦ የተሰራ ነው ቢሉም ብዙዎች ግን ስጋታቸውን ሲገልጹ ቆይተዋል። ነገር ግን አሁን የወጣው መረጃ የብዙዎችን ልብ ነክቷል። ገና በ16 ዓመቷ በደረሰባት አስከፊ የመኪና አደጋ ምክንያት መላ አካሏ ሽባ ሆኖ መጋረጃውን እንኳን መግለጥ ያቃታት ወጣት ሕይወቷ አሁን በተአምር ተቀይሯል። ይህች ወጣት አደጋው ከመድረሱ በፊት እጅግ በጣም ጎበዝ ሰዓሊ የነበረች ቢሆንም ነገር ግን አደጋው እጆቿንና ሙሉ አካሏን ከአገልግሎት ውጭ በማድረጉ የዕድሜ ልክ ህልሟ ለዓመታት አብሯት ተቀብሮ ቆይቷል። አሁን ግን የኒውራሊንክ ቺፕ በአንጎሏ ውስጥ ከተቀበረ በኋላ የማይታመን ታሪክ ተመዝግቧል። ይህች ወጣት ያለ ምንም የሰውነት ንክክና የሰው ረዳት በሐሳቧ ብቻ የኮምፒውተር ስክሪን ላይ ዳግም ውብ ስዕሎችን መሳል የቻለች ሲሆን ለዓመታት ጨልሞ የነበረው የጥበብ ህይወቷና ድምፅ አልባ የነበረው አካሏ በቴክኖሎጂ አማካኝነት ዳግም መስራት መቻሉ ተገልጿል። ይህ ክስተት ፈጠራው ለአካል ጉዳተኞች ምን ያህል ተስፋ ሰጪ መሆኑን በተግባር ያሳየ ታላቅ ማሳያ ሆኗልም ተብሏል። ይሁን እንጂ ጉዳዩ አሁንም በዓለም ዙሪያ ያሉ በርካታ ምሁራን፣ ሳይንቲስቶች እና የሃይማኖት መሪዎች የሰውን ልጅ ነፃ ፍቃድና አእምሮ ሊቆጣጠር ይችላል በሚል ከፍተኛ ስጋታቸውን እየገለጹ ይገኛሉ። የሰው ልጅ ዕውቀት በዚህ ፍጥነት መጓዙና የአእምሮ ምስጢሮች በቴክኖሎጂ መፈተሻቸው ለወደፊት ምን ሊያስከትል እንደሚችል መገመት አዳጋች ነው። ለዛሬ የነበረን ቆይታ ይህንን ይመስል ነበር። ለመሆኑ እናንተስ የሰው ልጅ አእምሮ ከቴክኖሎጂ ጋር መገናኘቱን እንዴት ትመለከታላችሁ? አስተያየታችሁን በኮሜንት አጋሩኝ። ሰላም።